አዶናይ በቲክቶክ አዋርድ የተሸለማትን የ2 ሚሊዮን 400 ሺህ ብር BYD መኪና 10 ሚሊዮን ወይም 15 ሚሊዮን ብር ድረስ በጨረታ መሸጥ የሚቻልበት አካሄድና አግባብ አለ። እኔ ይሄን ማድረግ እችላለሁ። ለአዶናይ ሜንሽን ኮፒ ሊንክ አድርጋችሁ አድርሱለት። እንዴት ካላችሁ አዶናይ ለአገር ውስጥ ላሉና በውጭ ላሉ ምርትና አገልግሎታቸውን ለሚያስተዋውቁ አምራችና አቅራቢ ድርጅቶች ማስተዋወቂያ ይሰራላቸዋል፣ በጨረታ ለሚሳተፉት ማለት ነው። እንዲሁም ደግሞ በቋሚነት ምርትና አገልግሎታቸውን የሚያስተዋውቁበት የሶሻል ሚዲያ አካውንታቸውን ከ500 ሺህ እስከ 1 ሚሊዮን ወይም ከዚያ በላይ እንደ አዶናይ ፍላጎት እና እናንተ ለአዶናይ በምትሰጡት ልክ ያሳድግላቸዋል ማለት ነው። ለዚህ ደግሞ ድርጅቶች ደግሞ ኢኒሺዬቲቭ ይወስዱና መኪናዋን መተው ይጫረታሉ ማለት ነው። የሚጫረቱበት ሴሪሞኒና ፕሮግራም ተዘጋጅቶ ይደረጋል ማለት ነው። ይህንን ላደረኩበትና ለዚህ ሐሳቤ ደግሞ እኔ የስራ ሰው ይህን 183 ሺህ ተከታይ ያለው የቲክቶክ አካውንቴ 500 ሺህ 1 ሚሊዮን እና ከዛ በላይ ተከታይ ያለው አካውንት ልታደርጉ ትችላላችሁ። ኮፒ ሊንክ ሼር እያደረጋችሁ ለሚጫረቱት ድርጅቶችና ለአዶናይ አድርሱለት። ሃሽታግ የስራ ሰው የሚል ቻሌንጅ በኮሜንት ቦክስም ማስካሄድ ትችላላችሁ። እኔ የስራ ሰው ነኝ። የስራ ሰዎች ሁሉ አጋር ደንበኛ ቤተሰቦች ናቸው። ስራ ሰው የነጠረ ወርቅ ነው።